ሰላም የቲክቶክ ጓደኞቼ፣ አንድ ነገር ልንገራችሁ። ቲክቶክ ሾፕ መጀመር ለምትፈልጉ 5000 ፎሎወር ያስፈልጋል። 5000 ፎሎወር ለመድረስ ደግሞ ፎሎወር ስታደርጉ ፎሎ ባግ እያደረግን መሙላት እንችላለን። አንድ ነገር ደግሞ ልነግራችሁ የምፈልገው የመጀመሪያ ቲክቶክ ሾፕ ባይኖራችሁም እቃ ቲክቶክ ላይ ለመግዛት ስትፈልጉ የ50 ብሩን ወይ የ60 ብሩን የ30 ብር የሚሆን የመጀመሪያ ፍሬም ሊሰጣችሁ ይችላል። በ2 ብር በ1 ብርም ሊለክላችሁ ይችላል። የመጀመሪያ እኔ አሁን ይሄ ካሜራዋ እየተሽከረከረች 360 ዲግሪ የምትቀርጸው በፊት የ40 ብሩን በ2 ብር ነበር ይላከልኝ፣ ምንም ቲክቶክ ሾፕ ሳልጀምር ማለት ነው። እና አንዳንዴ ፕራይሱ በዛብን ብላችሁ ዝም ብላችሁ ባይ የሚለውን ጭናችሁ ቼክ አውት ላይ ስትገቡ 00 ሊሆን ይችላል፣ 1 ብር ሊያስከፍላችሁ ይችላል። እስከዛ ድረስ ብትሄዱ እኮ አካውንታችሁን አስገቡ እስከምትባሉ ድረስ ፕራይሱን ታዩታላችሁ። እና ተጠቀሙበት። የመጀመሪያ ገዢ ከሆናችሁ ነፃ ወይም 2 ብር ትልቁ 1 ብር ከምናምን ሊያስከፍሏችሁ ይችላል። እና ይሄንን ልንገራችሁ ብዬ ነው። ነፃ በሉት። የ60 ብርን በ1 ብር በ2 ብር መውሰድ ቀላል አይደለም። እና ተጠቀሙበት ጓደኞቼ፣ ቤተሰቦቼ። 5000 ፎሎ ለመድረስ ደግሞ ፎሎ እያደረጋችሁ ፎሎ ባግ እያደረግን እንሞላለን። ሁላችንም ቲክቶክ ሾፕ ብንሰራ ደስ ይለኛል።